እዛም ቁርአን ላይ እዚህ ጋር የተጻፈው ነው እኮ ኢየሱስ ሕፃናት ሲያስጨፈጭፍ ነበረ ማለት ነው በብሉይ ኪዳን። በብሉይ ኪዳን ሊሆን ይችላል፣ ግን በአዲስ ኪዳን ሁሉም ተሽሯል። በብሉይ ኪዳን አዎ የተጻፈው ነው እንግዲህ የሆነውን ነው የተጻፈው እኮ። ኦኬ ሲያስጨፈጭፍ ነበረ ማለት ነው በብሉይ ኪዳን። በብሉይ ኪዳን እኮ በጣም ብዙ እንትን ነበር እኮ ያ ተሽሮ ነው አዲስ ኪዳን ተብሎ አዲስ ሆነ ነው የተፈጠረው። አጃይብ ነው። እስቲ ቆይ ታዲያ የሆነ ቪዲዮ ላሳይሻ። እንደዚህ አንድ ልጅ ያለው ነገር አለ በጣም ይገረመኝ። ያ ማለት ትክክል ነው ማለት ነው? እኔ ልጁ እውነቱን ነው ምናምን እያልኩኝ ነበር። ይሄን ቪዲዮ ላሳይሽ። እንዴ እየከፈትኩልሽ ኢየሱስና ያህዌ በፍጹም አንድ አይደሉም። ያህዌ ሌላ ነው፣ ኢየሱስ ሌላ ነው። ኢየሱስ ክርስቶስ የያህዌ ጠላት ነው እንጂ አንድ አይደሉም። አንድ ላይም የሚሰሩ አካላቶች አይደሉም። ኢየሱስ ክርስቶስ ራስን ስለማወቅ ውስጥ ያለ እምነትን ስለማንሳት ውስጥ ያለ መለኮታዊ ኃይልን ስለመረዳት ያንን በመጠቀም የነበረ የነበረው ትምህርቶች በጣም ኖረው አፈርስ የነበረው ክርስቲያን ቴዎሎጂካል የሆነው ኮንሰፕት እንደሚነግረን አይደለም። እዛ ነው ዘላለማዊ ብሎ ሲሰጣቸው የነበረው ለአይሁዶች የሰጣቸውን ሕግና ስርዓት ትእዛዝ ሲያፈርስባቸው የነበረው ያ እንደማይጠቅም ስለገባው ያ ጥቅም አልባ እንደሆነ ጭራሽ እንደውም ያህዌ ላይ ሞክ ሲያደርግበት የነበረው በጣም በሚገርም ሁኔታ ማለት ነው። እና ያህዌና ኢየሱስ አንድ ነው። ኢየሱስ ክርስቶስ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ሲል፣ ያህዌ ግን ምንም የማያውቁ ሕፃናትን ሲገድል የነበረ አካል። ያህዌና ኢየሱስ በፍጹም አንድ አይደሉም። ኢየሱስ ፍቅርን እስከ ጥግ የኖረ ሰው ሲሆን ጭራሽ ያንን ፍቅር ስላስተማረ ያህዌን የሚከተሉ አካላቶች የገደሉት ሰው እንጂ በፍጹም ኢየሱስና ያህዌ አንድ ላይ ሲሰሩ የነበሩ እንደውም ጠላት እንጂ እርስ በርስ ጠላት ናቸው። ኢየሱስ ምን እንዳለ ሰማሹ? አዎ ሰምቻለሁ። ግን መጽሐፉ ምንድን ነው የሚለው? መጽሐፉ ያህዌ ሕፃናትን ያስገድል ነበረ። መጽሐፉ ማለት ደግሞ ያህዌ ኒቅ መጽሐፉ ሕፃናትን ያስጨፈጭፍ ነበረ። ኢየሱስ ክርስቶስ ደግሞ ሕፃኖችን አጨፍጭፍ እያለው ያህዌን ይቃረነው ነበረ፣ ይቃወመው ነበረ ይለናል። ይሄ ታላቅ የክርስቲያን ዘማሪ ነበር የምታውቂ ከሆነ። አይ መጽሐፉ ምን ነበር? አሁን እኛ የምናምነው በመጽሐፉ ነው። መጽሐፍ እሱ እንደዛ ስላለ የመጽሐፈ ሳሙኤል ላይ ሕፃናቶችን ይጨፈጭፍ ነበር። ኢየሱስ ነው ክርስቶስ። ያው እናንተ ኢየሱስ ነው ብላችሁ ነው የምታምኑት። ያህዌ ነው የሚለውስ ክርስቶስ ነው የሚለው መጽሐፉ? እግዚአብሔር ነው የሚለው። ያው ይሄ እግዚአብሔር ኢየሱስ አይደለ? ኢየሱስ በብሉይ ኪዳን አለ ብላችሁ ታምኑ አይደለ እናንተ? በብሉይ ኪዳን እግዚአብሔር በብሉይ ኪዳን ኢየሱስ አይደለ? ኢየሱስ በብሉይ ኪዳን አልነበረም ማለት ነበረ ግን እንዴ አልነበረም። እሱ ነበር አይባልም በዛን ሰዓት። ምክንያቱም የዛን ሰዓት በጣም ጥፋትና በጣም እንትን ነበረ። እሱ በአዲስ ኢየሱስ ፍጡር ነው ማለት ነው። በአዲስ ኪዳን ነው የጀመረው ኃጢአታችንን ኢየሱስ እንዴ ፍጡር አይደል እንደ ኢየሱስ ፍጡር አይደል እንደ ተወልዶ አይደል እንደ መጣው ከድንግል ማርያም። ኦኬ ምንድነው ሃይማኖትሽ? ኦርቶዶክስ። ኦኬ ኦርቶዶክስ ኢየሱስ ፍጡር ነው ብላ ታምናለች። ያው በድንግልና መወለዱን ብቻ እንደተወለደ እንጂ ፍጡር አይደል እንዴ? ሰው እኮ ነው ኢየሱስ። እስቲ ቆይ አንድ ኦርቶዶክስ ላስገባልሽና ተወያዩ። ያጀማ ፋፊ ቢንትን እንትን በሏት እሺ። አካውንቷን ኮፒ ሊንክ አድርጉላት። ዋርኒንግ አሳይቷት ነው ገስት ላይ ያሉትን አለምን፣ ፎዚታን፣ አሲያን፣ ዛሃራን እንደገና ፋፊንም ፎሎ አድርጓቸው እሺ። አድርጓቸው እንዲህ እየተቀመጡ ማለት ነው።
ሁሉንም ፎሎ አድርጓቸው። እሺ ባፊን ኮፒ ሊንክ አድርጉላት እየገባችሁ። አካውንቷ ዋርኒንግ አምጥቶባት ነው ሪከርድ በደንብ እያደረገች መለቅ እህታችን ናት። አለምን፣ ፎዚታን፣ አሲያን እና ዛህራን ደግሞ ሁላችሁም ፎሎ አድርጓቸው። የሚጠቅሙ ልጆች ስለሆኑ አበረታቷቸው ፎሎ በማድረግ ምናምን የሚሰሩትን ቪዲዮ በማየት። እሺ ሽሜ እንዴት ነህ? ሰላም ነኝ። እንዴት ናችሁ ወንድሞቼ? ደህና ናችሁ? አልሐምዱሊላህ ደህና ነን። ኤፍራታ ኢየሱስ ፍጡር ነው እያለችን ግራ አጋባችኝ። ክርስቲያን ፍጡር ነው ብሎ ያምናል እንዴ? አይደለም፣ ኢየሱስ ፍጡር አይደለም። እስቲ አንድ በልልኝ። ፍጡር ነው እያለች እኔ ጭራሽ ለእናንተ መከራከር ጀመርኩኝ። ኢየሱስ የእግዚአብሔር ቃል እንደሚነግረን በዮሐንስ ወንጌል ምዕራፍ 1 ላይ እንደተጻፈው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። መጀመሪያ ቼክ አድርጋት። ፍጡር ነው ብለሽ ታምኛለሽ ወይ በላት።